ሰላም ሰላም ውድ ቤተሰቦቼ እንኳን ሰላም መጣችሁ። ውድ የሀረጊቱ ቤተሰቦች እንኳን ደህና መጣችሁ ወደ ቻናሌ። ዛሬ ይዤላችሁ የመጣሁትኝ የመጠበቅ አሰራር ነው። ለረመዳን ለፍጥር በጣም ተወዳጅ ምግብ ነው። ቀለል ያለ ሲበሉትም የማይከብድ ቀለል ያለ ምግብ ነው ይዤላችሁ የመጣሁት። ተከታተሉኝ፣ ትወዱታላችሁ። ኩዝበራና በግዱንስ አለኝ። ፍርፍር ሎሚ ግማሽ ፍርፍር ሎሚ ይበቃችኋል። የማያቃጥለው ቃሪያ ግማሽ ይበቃል። ለምን ሲበዛ ብዙም ጥሩ አይደለም። አንድ ሽንኩርት አለኝ። ግማሽ ቲማቲም ነው የምጠቀመው። ያው ካመሉን ነው ያቀረብኩትኝ። እኔ ግማሽን ነው የምጠቀመው። ይሄኛው ደግሞ ዘባነስ ይባላል። በአረብኛው ዘባነስ ነው። በእኛ የሀበሻ ጎመን ይመስለኛል። ለዛ ነው እና በጣም ቅልል ያለ ነው። ቃሪያ የሚወድ ሰው ካለ ቃሪያ ጨምሩበት። በጣም ቆንጆ ነው የሚያደርገው ቃሪያ። የኔ ግን አይፈልጉም፣ ቃሪያ አልጨመርኩበትም። እና ይኸውላችሁ አጥቤ ከትፌ እንደዚህ አደረጃጅቼ አዘጋጅቼዋለሁ። ያው ለመክተፍ ስለማያመቸኝ ነው እንደዚህ እንትን ብዬ እንትን ያልኩት ማለት ነው። እና በጣም ቀላል ነው። ሰርታችሁ ተመገቡ። ለረመዳን ለእኛ ራሱ ለሀበሾች በጣም አሪፍ ዘዴ ናት። በጣም ቆንጆ ምግብ ነው። እውነት ለመናገር ቀለል ያለ ነው። እንደዚህ አሳምቡሳ በዘይት የተጠባበሰ ምግብ ከምትበሉ በእንደዚህ መልኩ ሰርታችሁ ብሉ። ሙስሊሞች ያው ለረመዳን ፍጥር እና ቀላል ነው። ሰርታችሁ ተመገቡ እላችኋለሁ ውድ ቤተሰቦቼ። እንደዚህ አድርጌ እንትን ብያለሁ። ባህራት ነው የጨመርኩትኝ ትንሽ የሚያቃጥለው መጠቀም ትችላላችሁ። የሚያቃጥለው ቆንጆ በርበሬ እንደሚባለው ፍልፍል አስወጥ ያንንም መጠቀም ትችላላችሁ። እኔ ያለኝን ነው የምጠቀመው። ሁለት እንቁላል አድርጌያለሁ። ቅመሙን ጨምሬያለሁ። ጨው ጨምሬያለሁኝ። ጨምሮ ጨው እና እንደዚህ አድርጌ በደንብ አዋህድልሁኝ። በደንብ ነው የማዋህደው። ከዛ እንደዚህ ከተዋወደ በኋላ ወደ ስራው እገባለሁ እላችኋለሁኝ። ተጠቀሙት፣ ትጠቀሙበታላችሁ። እና ቪዲዮውን ማየታችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አበረታቱኝ እላለሁ። ውድ ሀገሬ ልጆች ስለምትከታተሉኝም አመሰግናለሁ። እዚህ ጋር እንትኑ ነው ከውጭ የሚገዛው ነው እኔ የምጠቀመው። ለምን ቤትም እሰራለሁኝ። እኔ ግን ያው ዛሬ ሰዓቱ ለምን እንደሆነ አላውቅም፣ አንድ አፍታ ነው የሚደርሰው ፍጥሩ። ለዛ ደግሞ የውጭውን ነው የተጠቀሙት እንጂ እኔ እንደዚህ ያለ ቤት እሰራለሁኝ። አሰራሩን አንድ ቀን ሰዓት ካለኝ ቀርጬ እንዴት እንደምሰራ አሳያችኋለሁ። ዛሬ ግን የውጭውን ነው የተጠቀሙ ያለሁት። ይሁን በእንደዚህ መልኩ ኩዝበራውን በግዱነሱን ሁሉን ካደባለልኩኝ በኋላ በእንደዚህ መልኩ እንትን አጠብቀዋለሁኝ። አጣብቀዋለሁ። አጣብቅ በአረብኛ እና ሁላችሁ እንደዚህ አድርጌ ያደራጃለሁኝ። በጣም ቀላል ነው እና የኔ ይሄ እስከሚሰለችው ድረስ አይቀርም። ይሄ ዘይት ምናምን ምናምን ነው ተሰለችቷል። አሁን ደግሞ ወደዚህ ወደ አዲሱ ነው ዞር ዞር ነው የሚሉት። ያው እንግዲህ ደግሞ ግማሽ እያደረግን ስለሆነ እግዚአብሔር ይመስገን የተዳረስን ነው እና ይሄን ይመስላል። ተወዱታላችሁ እንደዚህ ያደረጋችሁ። እኔ የዛሬ አመት ነው ምናምን እንደዚህ ቃሪያ ያለውን ነው የበላሁት። በአማውን ግን አልበላም። ያው እንቁላል ስላለበት ያለ እንቁላልም መስራት ይቻላል። ግን እንቁላል ባናስገባበትም ለእኛ ለጾመኞች ዝም ብለን መመገብ እንችላለን። እንትን ቅጠሉን ምናምን ከታትፈን ኩዝበራውን ያንን አድርገን እንቁላል ሳናስገባ መጠቀም ይቻላል። ግድ እንቁላል ብቻ አይደለም። እና ይኸውላችሁ እንደዚህ አድርጌ ካደራጀው በኋላ እንደዚህ አድርጌ በረምጣዱን ዘይት አደርግና እንትን እላለሁ። ላዝም ዘይት ይፈልጋል። ዘይት ጠብ እያደረጋችሁ ነው የምጠብሱትኝ። ዘይት አድርጉበት።
አያችሁ እንደዚህ አድርጌ ያለሁኝ ደግሞ በጣም ሰዓት በጣም ቀላል ነው የሚያደርግላችሁ ሰዓታችሁን ብዙም ያን ያክል ሰዓት አይፈጅም። ከከታተፋችሁ በኋላ ድብልቅልቅ አድርጋችሁ አንድ ላይ በቃ እንትን ማለት ነው። እና እኔ እንደዚህ ዘይቱ ደግሞ የማደርግበት ያው ስለሚያስፈልገው እንትኑ መልኩ ምናምን ያምራል። የማይፈልግ ሰው ደግሞ ያው አንድ ጊዜ ከጨመራችሁ አለማድረግ ትችላላችሁ። እኔ ግን መልኩ እንዲያምርልኝ ደግሞ ድርቅ እንዳይል ነጭም እንዳይሆን ለዛ ዘይት አደርግበታለሁ። እናንተ እንደፈለጋችሁት ማድረግ አለማድረግ ትችላላችሁ። እና እኔ በእንደዚህ መልኩ ነው የምጠቀመው። እና እስቲ ቆይ ነገ ደግሞ ለእኔ ሰርቼ አሳየዋለሁ። ለእኔ እሰራለሁኝ እንትን እንቁላል ሳላስገባ ለእኔ እሞክራለሁኝ። ይህ ቆንጆ ይሁን አይሁን አላውቅም፣ ብቻ እርግጠኛ ነኝ ቆንጆ ነው የሚሆነው። አታክልት አይደለ እና ይኸውላችሁ በጣም ነው የሚያምረው መልኩ። አያችሁ ላዝም ዘይት ይደረጋል ያልኳችሁ ለዛ ነው። ዘይት ካደረጋችሁበት መልኩ በጣም ነው የሚያምረው። ከለሩ አያችሁ ልክ በዚህ የተጠበሰ ነው የሚመስለው። እርግጥ ትንሽ ነው ያደረኩትኝ፣ ግን ያው ታውቃላችሁ የሳምቡሳ አጅና ስለሆነ ከፊፍ ነው እንትኑ ቀላል ስለሆነ የሳምቡሳው ቂጣው ለዛ ነው አንድ አፍታ ዘይት ያለው የሚመስለው እንጂ ያን ያክል አይደለም ዘይቱ። አያችሁ ግን ማለት ነው በደንብ አብስሉትኝ እያገላበጣችሁ። ለምን ውስጡ እንቁላሉ ስላለ በደንብ እያገላበጣችሁ አብስሉትኝ። ውስጡ ቶሎ ላይ ብስል ይችላል። ይሄ እንትኑ ደግሞ አታክልቶቹ ራሱ ውሃ እንትን የማንጣት ባህሪ ያላቸው እነዛ ቀስ አድርጋችሁ እሳቱን ቀነስ አድርጋችሁ ማብሰል አለባችሁ። እና ደግሞ ክርሽው የሚል እንዲል ከፈለጋችሁ የፍጡር ሰዓት እስከሚደርስ እኔ አሁን እንደዚህ አድርጌ አስቀምጠዋለሁ። ከዛ በኋላ አውጥቼ ፍጡር ሰዓት ሲደርስ ነው እንትን የምለው። አያችሁ ይኸውላችሁ አሁን ዘይትም ጠብ አደረኩኝ እንደዚህ ወደ ዳር ነው ማድረግ ያለባችሁ። ዘይት ከጨመራችሁ ትንሽ እንዳይደርቅ ነው እንጂ ዘይት አያስፈልገውም። ያው እንዳይደርቅብኝ ስለምል ነው ከለሩ ምን እንድል እና ይኸውላችሁ ይሄን ይመስላል። ውድ ሀገሬ ልጆች ይኸው እናንተ በፈለጋችሁት መልኩ መቆራረጥ ትችላላችሁ። እኔ ሰዓት የለኝም ነበር እና አልቆራረጥኩትም። እናንተ በቃ ስታቀርቡ ከሁለት ከሶስት ቁርጥርጥ አድርጋችሁ ማቅረብ ትችላላችሁ። እና ስለምትከታተሉኝ በጣም የማመሰግነው። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምሰራው እንዲደርሳችሁ። ባይ ባይ፣ ደህና ሁኑ።